ካፋ ካለው አንዳንዴ አባቱ ያበደ ይመስለዋል። ጤንነቱን ይጠራጠራል። አንድ የማይረባ እብድ የወዳደቀና የሞተ ነገር የሚበላ አንድም ሰው ስለሱ ቁብ ሰጥቶ እንደማያውቅ ለምን አባቱ እንዲህ ቁብ ሰጥቶ እንደሚከታተል አይገባውም። ያዝንለታል ደግሞ በልቡ ያን እርሱ የሚፈልገውን አግኝተው በሀብት ማማ ላይ ሲሆኑ ከሁሉም ሲበልጡ እያሰበ እሱን ተስፋ እያደረገ አሳልፏል። ይባስ ብሎ ሲያያት የምትቀፈውን አባቱ ብቻ የሚያውቃትን የኪሊሮን ልጅ አልማዝን እንደ አይነ ጥላ እንዲከተላት መፈለጉ አባቱን እንዲጠላው ምክንያት ሆነው። በመንደሩ ውብ እርሱን ሊመጥኑት የሚችሉ አያሌ ሴቶች እያሉ እርሱን ዝቅ ከምታደርግ ጋር አብረዋል ማለት እብደት ነው። በቃ አሁን ሰለቸው። አሁን ሰፈር በናፍቆት የሚጠብቁት ጋር ልቡ ሮጠ። ካሉ ሴቶች ለእርሱ ይሞቱለታል። ዝናው በሰፈሩ ብቻ ሳይሆን በአጎራባች መንደር ይወራለታል። አባቱ የአንበሳ ልብ አብልቶት ነው እንደዚህ ደፋር የሆነው። ለማንም አይመለስም፣ ማንንም አይፈራም ይላሉ። ይህንን ዝና የሰሙ ሴቶች እርሱን በህልማቸው አቅፈው እንዲያድር ወይም በፍቅር እንዲንበረከኩ አደረጋቸው። ወንዝ ወይም እንጨት ሰበራ አብረው የሄዱ እንደሆነ እርስ በርሳቸው እያንሸኳሸቡ እየተጎሻሸሙ ስለ እርሱ ቁመና፣ የደረት ስፋት፣ ድፍረቱ ያወራሉ። ሴትነታቸውን ለእርሱ ለማስረከብ የተዘጋጁ እንደሆነ የተማመሉ እርስ በራሳቸው እየተጎሳሰሙ እየተሯሯጡ እየተላፉ የመጡበትን ጉዳይ ይረሱታል። አንዷ ድንገት ያስታወሰች እንደው ወይኔ ጉዴ ፈላ፣ እማዬ ቤት አታስገባኝም፣ አንቺ ነሽ የማይበላ ነገር እያስወራሽኝ አቃጥልሽ ልደፊኝ ነው። እርሱ እንደሆነ የለም ከአባቱ ጋር ጫካ ለጫካ ይሆናል። አሁንማ ምን አለ ጫካውን በሆንኩኝ ብዬ ተመኘው። በሆነበት ፍላጎት በሚያሳክመው ሌላዋ ደግሞ ይመጣል፣ አንቺ ብቻ ጠብቂው አለችው። አለው አላቸው ካሉ ነበር የያዙትን ጭራሮ ጣሉ። ሁለቱም በህልም ዓለም ያሉ መስላቸው። አንዷ የወደቀውን ጭራሮ ከመሬት አንስታ ጠብቅሻለሁ አለችና ዞር አለችላት። እግሮቿ መራመድ እንደማይችሉ ታውቅም። ጠብቂኝ መጣሁ አለች። ጓደኛዋ ግን የለችም፣ ዳለች። ካሉ ምንም አይነት ቃል ሊወጣው አልቻለም። አቀፋት። ካሉ ተስፈንጥሮ ተነሳ፣ ሱሪውን ታጠቀ። እሷም አይኗንና ቀሚሷን ከደነች። እርሱ በመጣበት መንገድ ተመለሰ። ትንሽ እንደሄደ ዞር ብሎ ሲመለከት ቁስሏ ደስታዋን ሊሸሽግ አልቻለም እና ደስታው እጥፍ ድርብ ሆነበት። ሁሌም እንዲህ ሆኖ መኖር ትመኝ።